ኤንጂኦ ለመግባት ሌላኛው ማድረግ ያለባችሁ ፓርት 2 በሂውማኒቴሪያን ኦርጋናይዜሽን ላይ ገብቶ ለመስራት እነዚህን 3 ዌብሳይቶች ተጠቅማችሁ ነፃ የሆኑ ሰርቲፊኬቶችን አጠናቃችሁ ሲቪያችሁ ላይ ብታስገቡት እጅግ ተመራጭና ሾርት ሊስት ለመደረግ ያግዛቸዋል። የመጀመሪያው ሜዲሲን ሳን ፍሮንቲርስ ወይም ደግሞ ዶክተር ዊዛውት ቦርደር ያዘጋጀው የኢለርኒንግ ፕላትፎርም ነው። ቴምቦ ይባላል። በፐርሰናል ኢሜይልም ደግሞ ፍሪ ነው። አብዛኛውን ጊዜ በቴምቦ ላይ በተለይ ለሜዲካል ተማሪዎች ወይም ደግሞ ለሜዲካል ዲፓርትመንት እጅግ በጣም ብዙ ነገሮችን አብራርቶና በግልጽ የተቀመጡ እጅግ ጠቃሚ የሚባሉ ኮርሶችን ይዟል። ለሜዲካል ብቻ ሳይሆን ለተለያዩ ዲፓርትመንቶች ለሎጂስቲክስም፣ ለፋይናንስም፣ ለሴኩሪቲም ሊሆን ይችላል የተለያዩ ነፃ የሆኑ ኮርሶችን ታገኙበታላችሁ። ሰርቲፊኬትንም በነፃ ማግኘት ትችላላችሁ። ሌላኛው የምንመለከተው ዩኒሴፍ ያዘጋጀው ኢለርኒንግ ፕላትፎርም ነው። ከ100 በላይ ፍሪ ሰርቲፊኬት የምታገኙበትና አብዛኛውን ጊዜ የፍሬንች ኦርጋናይዜሽን ላይ በምትገቡበት ሰዓት ላይ ፕሪቬንሽን ኦፍ ሴክሹዋል ኤክስፕሎይቴሽን ኤንድ አቢዩዝ PSEA እጅግ ማንዳቶሪ የሚያደርጉ ድርጅቶች አሉ። ማለት ደግሞ ይህንን ሰርቲፊኬት ልታገኙ የምትችሉት ብቸኛ ዌብሳይት አጎራ ነው ማለት ነው። ሶስተኛው openwho.org ነው። ወርልድ ሄልዝ ኦርጋናይዜሽን ያዘጋጀውና የተለያዩ ነፃ አጫጭር ኮርሶችን የምታገኙበት openwho.org ነው። እዚህ ጋር ላስታውሳችሁ የሚገባው እነዚህ 3 ብቻ እንደ ሪኮመንዴሽን ጠቀስኩኝ እንጂ እጅግ በጣም ብዙ ነፃ ሰርቲፊኬት የምታገኙበት ዌብሳይቶች እንዳሉ ግን ላስታውሳችሁ እፈልጋለሁ።